እኔ መፈራው እኮ ሰይጣንም እዚህም የለም አንተ ፈሪ ነህ እንደሚያስጨዋችሁ አሁንም እኔ ላይ ያለው ግሬስ ነው የሚያስጨዋችሁ ነው አንተስ ምን ያለው ቆይ እንፈራው ደግመህ እዚህም የሚፈራም ሰይጣን ስለ አንተ አሁን ይኸውልህ አንተ አእምሮ ላይ የተቀመጠ ቅዠት ነው ወንድሜ አንዴ ጭንቃለውራ ዮሐንስ 1 ዓለም ስለ ይጨርስ እኔ አዳምጣለሁ ወንድሜ ለኔ ነገር ዮሐንስ 12 ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ይሰጣቸው ዘንድ ይላል አይደል ላመኑት ላልተቀበሉት ግን አሁን ተፈርዶባቸዋል የእግዚአብሔር ልጆች ይሆኑ ዘንድ ነው የሚለው የዛን ጊዜ ክርስቶስ ገና አልሞተ ዮሐንስ ተቀበሉት ኢየሱስን በስጋ ስለነበረ ብትቀበሉት ገና በመስቀል በሚሰራው ዘራ የእግዚአብሔር ልጆች ተሆኑ ዘንድ ነው የሚለው ገና ናችሁ ማለት ተሆኑ ዘንድ አለ ሁለት ላይ መጣና እናንተ አንድ ላይ ተሰንቀረ ስለምትቀር ነው ምዕራፍ 2 ላይ እንጨርስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተገለጠ ይላል በጣም የዓለም ኃጢአት ማለት የሰው አይደለም መጀመሪያውንም ከእግዚአብሔር በላይ ሆናለሁ ያለው የዲያብሎስ ነው ኃጢአት የሰው ልጅ አይደለም ኃጢአት የእግዚአብሔር አይደለም ኃጢአት ደግሞ ፊደሉ ነው እንጂ ኃጢአት የሚለው ግዕዝኛ ቋንቋ ነው ራሱ ያንኛው ሞት የሆነው ዲያብሎስ እሱኛው ማንነት ስለነበረ በሰው ይሄን ሁሉ የሚያስወግድ የእግዚአብሔር በግ መጣ የዓለምን ሁሉ ነው የከበደ ያየል አይደል የግል የሚባል ጌታ የግል የሚባል ኃጢአት የለም ኃጢአት የዲያብሎስ ነው ብሎ ቁጭ አርጎ ተናገረ ባለቤቱ ሲመጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ሊተገለጣል 3 ላይ 4 ላይ 5 ላይ ዮሐንስ 19 የሚባል አለ እኮ ዮሐንስ አንድ ብቻ ነው እንዴ 19 ላይ ስትሄድ እነሆ ነፍሱን ስለ ሁሉ ሰጠም ይላል አሁን እዛ ላይ ራሱ እግዚአብሔር ከራሱ ልጆች ወለደ ከዚህ በኋላ በመወለድ ነው የቀጠለው እግዚአብሔር ወለደ በመስቀል ጣል ዮሐንስ አንድ ገና ኢየሱስ በስጋ ሆኖ ሳለ ለአይሁዶቹ ያወራው ነው እኔ እናንተ ደግሞ ከትንሳኤ ከተወለድን በኋላ ነው ከ2000 ዓመት በኋላ ያለ ነው ልጆች ነን የእግዚአብሔር ልጆች ነን እግዚአብሔር ወልዶኝ ነው ልጅ ያረገኝ ወልዶት ነው ልጆች የሆኑ ወላጅ እግዚአብሔር ከሆነ በልጅና በአባት የሚገባ የትኛው ደላላ የትኛው ፓስተር የትኛው ነብይ የትኛው ሼክ ምን ሊለኝ ነው እግዚአብሔር አባቴ ነው ከውስጤ እንኳን ቢወጣ አባ ብዬ ምጮህበት የልጅነት መንፈስ እንጂ የፓስተር የቄስ የሼኪ የሌላ ደላላ መንፈስ የለም አሁንም ቅድም ነግሬያለሁ ፓስተር የሚባል ገንዘብ መባል ሰጥ የሚበሉ እስቲ አዳራሹን ዘግቶ ይሄዳል ቄስ በለው ሼክ ሁሉ በላቸው እስቲ ገንዘብ አይኑር አንድ ሰው እዚህ ምድር ላይ የሚኖር ሃይማኖት መስርቶ ውሸት ይሄ ደግሞ እኔ እናንተ ብንቶ የሚቀጥለው የሚመጣው ትውልድ ደግሞ ሃይማኖት ብሔር ይህንን አይሰማልህም ፒውር ንጹህ የሆነ ትውልድ ነው የሚመጣው ሲመጣው እንደኔና እንዳንተ እየተንጓተተ ሸፋፋ ፈሪ ድንጉጥ አይደለም እንዳለ አሁን አውለት አውርቻለሁ የሆነች ህፃን ልጅ 20 ዓመት ያልሞላት ልጅ በሆነ ሚዲያ ተቀረጸች አለችና ሄደች ብላ ሁሉ ሃይማኖት መሪ ደነገጠ ዶክተር የተባለው ደነገጠ ትላልቅ ሰዎች ዶክተር ሲል ስለዚህ ልጅ ምን ትላላችሁ እያለ እየሰበሰቡ አንድ ህፃን አውርታ የቷ ኢትዮጵያ ነች የቱ የክርስቲያን ደሴት ነው ያለው የት አለ እስከዛሬ የኖረው ማንነት ውሸት ነው ፌክ ነው አሁን ግን ወደድንም ጠላንም ፈጣሪው ወላጁም አንድ ነው አንድ የሆንበት ሚስጥር በሁላችን ከተገለጠ ያንኛው ያሳርፈናል እስከዛሬ የተነገረን በአጠቃላይ ውሸት ነው አንድ ነገር ጨምሬ ትቀጥላለህ የመጀመሪያው በነበረው ሰውየው በራሱ የነበረው ሰውየው ውስጥ የገባው መንፈስ የሆነ ዲያብሎስ ነው ኃጢአት የዲያብሎስ በቃ ባለቤቱ ከእግዚአብሔር ሆናል ብሎ ወደቀ ሰው ውስጥ ገባ በሰው ሞት ገባ ነው የሚለው አዳም ኃጢአት ሰራይ ነው ሞት ከገባ የመጣውን ክርስቶስ ያስወገደው ሞት ነው ሞት የዲያብሎስ ነው የሰው ልጅ አይደለም ኃጢአት አይሰራም ወጥ አይደለም ሽንኩርት ከትፈ ፒዛ አይደለም ኃጢአት ደበላልቀ የምትሰራው ፒዛ አይደለም ይሄ ኃጢአት የባቡ ዘር ነው ሰው መጽሐፍ ቅዱስ ይቀበላል ይጨርስ የባቡ ዘር አለ ድብና አርጌ ነው እንደኔ የሚቀበላል አንተን ማትቀበለው ካጂ ይጨርስ ስማ ዛሬ መጽሐፍ ተቀበል ይጨርስ ስለዚህ ዘሩ የባቡ ዘር አይደል የተወገደው በዘርና በዘሯ ተወገደ ይሄንኛው ዘር ቀጠለ ኃጢአት የሰውራ መጽሐፍ ቅዱስ ከማይቀበለው ሰው የጋር ተተነተናላችሁ እንዴ እየተጠቀምኩት ነው የሰው ዓለም አንድ ነው አይደል የሰው እየተጠቀምኩት ነው የምትጠቀመው ነገር እውቅና ተሰጠው ለምን ቆይ እኔ ታሪ በእነዚህ ከመስቀል በፊት የነበረው ማንነት በሁሉ አንድ ነው ሞት የዛን ጊዜ እንግዲህ እግዚአብሔር ነብይም ነበረው ቤትም ነበረው የተመረጡ ሰዎች ነው ሰውም ነበረው ማንኪያም ሹካም ነበረው ከምን በፊት በሁሉ ማን ስለነበረ አንድ ማንነት ነው ያለው በሰው ላይ እሱ ነብይ የለውም ሰይጣን በሁሉ ጸጥ ረጭ ብሎ አንድ አርጎ እየገዛ ነበር አሁን የሃይማኖት ጣልቃ ገብቶ ከመስቀል በኋላ ይሄንኛውን አስወግዶ ማንነት ህይወት ሆኖ ራሱ ቀጠለ ከትንሳኤ በኋላ አለ እኮ ነው ሞት አልተከፈለም አንተ ነው ክርስቶስ አልሞተ ማተሰቀለ የምትለው ዘንበል አንተ ደም መጽሐፍ ፕሮቴስታንት ማለት ነው እናንተ ማለት የክርስቶስ የሞተበት ትንሳኤ ተቃዋሚ ፓስተር ኢትዮጵያ ውስጥ ወንጌል ተብሎ ከላይ እስከ ታች
ሙሉ ለሙሉ የሰይጣን ሰባኪ፣ የኃጢአት ሰባኪ፣ የሞት ሰባኪ፣ ሰይጣን ኃይለኛ ዘንዶ እንደሆነ፣ ሞት እንዳለ፣ ሲኦል እንዳለ የሚያስፈራራ ጅኒ ነው ያለው እንጂ የትንሣኤ መንፈስ ያለበት ሰው የለም በጭራሽ። ስለ ትንሣኤ ማውራት አታውቅም አንተ። ቆይ ስለ ትንሣኤ ማውራት አታውቅም። አንዴ ስማኝ፣ ይኸውልህ ወንድሜ ስማኝ፣ ቆይ ስማኝ። ተወለደ በሥጋ አብን ነው የተረከው ወይ ሰይጣን ነው የተረከው? አብን ያለውን ነው የተረከው። ብርሃኑ ነው ተረከ። እውነት ነው። ዓለም ላይ ብርሃን አበራ፣ ከአብ የወጣው የእሱ ዘር ነን። አንተም እኔም ሁላችንም የብርሃን ልጆች ነን። ምስክርነታችንም ብርሃን እንጂ ምስክርነታችን ገና አሁን የደርግ መንፈስ አለ። ቸርችም ላይ ያለው እኮ የደርግ መንፈስ ነው ያለው። ምሽግ አለ ትላለህ፣ በአየር ላይ የሚዘግዘግ ትላለህ፣ በሄሊኮፕተር የሚዋጉትን እግረኛ በእግር መሰመስ ትላለህ። እግረኛ ጦር እዛ ኤርትራና ኢትዮጵያ ስጣሉ የነበረውን የጦር መሳሪያ እግዚአብሔር የለም ሲሉ የነበሩ ሰዎች ልክ ኢህአዴግ ሲገባ ዘለው 100 አለቃ 50 አለቃ ቸርች መሰረቱ፣ ገብተው ተሸሸጉ እዛ ውስጥ። ከዛስ ገና ጌታን ተቀበልክ እጅን ልክ አንድ ኤርትራዊ ሲማረክ እጅን አንሳ እንደሚባለው ተማረከ ይባላል። አዲስ ነፍስ መጣ ይባላል። ልክ ቸርች ውስጥ ስገባ እጅን አንሳ ትባላለህ፣ ትማረካለህ፣ ትንበረከካለህ፣ ደህንነት ጆሮ ጠቢ ትማራለህ። ከዛ ስገባ የጸሎት ጓድ መንግስቱ ኃይለማርያም ገና ቸርች የምትለው ያንተ ቸርች ጓዱ መንግስቱ ኃይለማርያም መንፈስ ነው። ወደ ኢህአዴግ አላደጉም። አሁን ብልጽግና መጥቷል እኮ የደነዘዘና የደነቆረ የኢህአዴግ የደርግ መንፈስ ነው ያለው። ኳየር የጸሎት ጓድ የምናምን ደህንነት አለ እኮ ለሆነ ቸርች እኮ ደህንነት ነው የምትማርታ ጆሮ ጠቢ። ቀጥለ በባህር ላይ የሚሰራ ጥላለ የባህር ኃይል ምንድን ነው ደግሞ እኛ ሀገር መንፈሳዊ ያለ በስተት አንድ ሰው እንኳን መንፈሳዊ ነገር አያወራ። መንፈሳዊ ነገር አሁን ነው ሄዱ የመንፈሳዊ ጠላቶች ነው። ታሬን እያስተባበርኩ ላውራውና አንተ ይሄኛውን ትቆርጠዋለህ። ግድ የለም እያስተባበርኩ ላውራውና ቆይ ያዳምጥ። አሁን አንተ ዛሬ እኔ ዛሬ ስታለሁኝ መጽሐፍ ስለማትቀበል የመጽሐፍ ጠላት ስለሆንክ መጽሐፍ እንድትቀበል ልረዳህ ነው። ኧረ በለው የመጽሐፍ ጠላት ነህ አንተ። እግዚአብሔር አርነት ያወጣው አሁን መልሰህ መላልሰህ ኃጢአተኛ አልክ እየቆለልክ ሁሉን ያሳረፈውን ወንጌል የምትጣላ አንተ ነህ። አንተ አሁን አልቀበልም መጽሐፍ ቅዱስ በእግዚአብሔር ንስሐ ገባሁ። ምን ብለህ እቀበላለሁ አምናለሁ። አሁን በደቂቃ በጌታው ነው ሲናገር በጌታው እንኳን አሁን በጌታ ነኝ። አዳምጥ። ቆይ ከመስቀል ይሄ የጨለመው መንግስት ዘንዶ የሚበላ ነው፣ ምግብ ነው። በልብህ አምነህ በአፍህ መስክር ነው አይደል? በልቤ ያመንኩ በአፌ መሰከርኩ። ምን ልትሆን ነው አሁን? ኢየሱስ ክርስቶስ ጌታ እንደሆነ በልቤ ያመንኩ በአፌ መሰከርኩ። ብርሃን ነው አልኩኝ። ምን ልታከራክረው አይደለም ብሎ ሲከራከር ነበር። አላለም። አሁን ጆሮ አይሰራም እንዴ? ምን ሆነ ነው? አያችሁ ችግራችሁ። እኔ ልንገርህ አንተ የመጽሐፍ አንድ ድል ስጠኝ። የተጣመመ መረዳት ከመጽሐፍ ከመስቀል በፊት እግዚአብሔር ቤተክርስቲያን ነበረው፣ ታቦት ነበረው፣ ነብይ ነበረው፣ ካህን ነበረው፣ እግዚአብሔር ዕቃ ነበረው፣ ጨርቅ ነበረው። አዳምጠኝ። ያኔ ምን ስለነበረ በሁሉ ሞት ገብቶ ስለነገሰ በሁሉ አንድ ዘር ስለሆነ እግዚአብሔር ከውጭ ነበር የሚሰራው። እያባበለ ስጦታ እየሰጠ እንዲገቡ እየከፈለ ምን ያላደረገላቸው ነገር አለ? ከመስቀል በፊት ክርስቶስ ማንኛውም የትኛውም ቦታ ላይ ማንን ወንድም ብሎ አባቱንም የጋራ አድርጎ ጠርቶ አያውቅም። ከመስቀል በኋላ ግን የጋራ አባት አደረገ፣ የጋራ ወንድምነት አደረገ። በሁሉም አንድ እንደሚሰራ አንተ ቆርጠ ነው የምታነበው። የሁሉ አምላክ የሁሉ አባት በሁሉም ይኖር በሁሉም ይሰራ ብሎ እኮ ዘጋ። አሁን አንተ ከመስቀል በፊት ክርስቶስ አልሞተም፣ አልተሰቀለም፣ አልተነሳም እያልክ ነው። ዋና ጠላት የመጽሐፍ ቅዱስ ተቃራኒ ገልብጦ የሚረዳ ሃይማኖት ሙሉ ለሙሉ እግዚአብሔር በልጁ በኩል በክብር በሰማይ በቀኝ ያስቀመጠው ጌታን አገኘው አላልክም? አገኘው። ካድክ መልስ ደግሞ አልካድኩም። እምክዱት አንተ ነህ የምትክደው። ከየት ወዴት ነው የገባኸው? ጌታን ተቀበል። ከየት ገባህ አንተ? ይኸውልህ ማደነባበር ስራ ነው የገባህ። ይሄ ስራ ደግሞ እዚህ ላይ ማስቀጠል የገባህ። እሺ አሁን በልቡ የመሰከረ በአፉ የመሰከረ አላል ይላል። እሺ መዳንም ቀን አሁን ነው። እነሱ የሚሉት እዝጌር የነሱ አሁን ቅድም ያልኩት ይሄ መንግስቱ ኃይለማርያም የመሰረተላቸው ይሄን ያልኩ እሱኛው እዝጌር ይሄ የሚያስፈራሩ ማለት ነው። ወጋለሁ ነጥላለሁ። ጦርነት እኮ ነው። ጦርነት ቀጥታ እኮ ልክ ይሄን ጌታን አመንኩ ብለህ ፕሮቴስታንት ስገባ እኮ ጦርነት ነው የሚጀምረው። በአየር ላይ ልክ ጤነኛ የነበርከው ሰውዬ አዳራሽ ስገባ መውጋት ትጀምራለህ። ጦር ቀጠና ውስጥ ነው የምገባው። ቦምብ ተቀብሯል። በአየር ላይ ያለ ትወጋለህ፣ በስር ትወጋለህ። አንድ እንደውም እንደ ቀልድ ሰሞኑ እያወራው ነበረ። አንድ ከሀረር የመጣ ልጅ በሉት ውጉ ንቀሉ ምናምን እያለ ይጨዋል። ከዛ ልጁ ቁጭ ብሏል። እንደዚህ ያንተ አወጋም እንደ ይለዋል። ሲለው እኔ አንዱ ነው ግጭ ይዣለሁ አለ። ደክሞት ማለት ነው። ጠዋትም ትወጋለህ፣ ከዛም ትወጋለህ። አይሞትም። ስንት ዓመት ሙሉ ማይሞት ምንድን ነው አለ ቅድም ዘንዶ እኮ የእግዚአብሔር መልክ ነው።
እባብ የእግዚአብሔር መልክ ነው። ጅብ ዘንዶ እኮ አንተ አሁን የተገለጠ ነው። ኦይ ስማኝ፣ በደምብ ገና ማኒፌስት ታደርጋላችሁ። ስማኝ ማኒፌስት ታደርጋላችሁ። አንደኛ መጽሐፍ አታምኑ የሚያልኩ ለምዶ ታውቃለህ? እንደ ዘንዶ ሆኖ አለ እግዚአብሔር መጥቶ እኮ ክርስቶስ ምንም አላስተማረም። እንደ እባብ ሆኖ ነው ያለው። መጥቶ እንደ እርግብ የዋህ እንደ እባብ ብልህ። ምንድነው እባብ? ጆሮ የለውም ይሰማል። አንተ ጆሮ እያለ አሰማው። እባብ ጆሮ የለውም ይሰማል። ልብ በምኑ ይሰማል? መሬት ላይ ተኝቶ የ1 ኪሎ ሜትር ርቀት ምን እንደሚመጣ ቃል በልቡ ነው የሚሰማው፣ በዚህ ጆሮ አይደለም። ይስከሰለው ይበራል። በሚገሉት በሚጠሉት መካከል እዚህ ቤት ውስጥ ይኖራል። 100 ዓመት ይኖራል። አንተ ፈልገህ ካላገኘው 100 ዓመት አንተንም ሳይነካ ምን ሳይነካ ይኖራል። እንደ እባብ ብልህ ሆኖ አለ። አንተ ጠዋት ተነስተህ ማታ እባብ ልግደል ዘንዶ ልግደል። ሌላው ሀገር ቅድም ምግብ ነው አላልከም? ምግብ እኮ ነው። ምግብ ልግደል እዝጌር የፈጠረው እኛ ያስቸገረን ዘንዶ ነው እባብ ነው እዚህ ከተማ የሚበጠብጠው። ምን አርጎን ያውቃል? እባብ ጫካ ያለ እባብ እናንተ እኮ ነው እናንተ ዝም በል አይረፍ። ስማ አይ ይሄ ዘንዶ እባብ የሚያልከው ምሰለው ተብሏል። በቃ ምሰለው ተብሏል። ምንድነው ዘንዶ? ጥበቡን ነው። ታሬ ደግሞ መጽሐፍ ነው። በግና እባብ አንድ ነው። በግና እንትን እኮ አንድ ነው። እግዚአብሔር ይፈታል። ታሬ እሱ የሚፈልገው ምን መሰለህ? ይሄ ያኔ እኮ አልተሰቀለም አልሞተም አልተነሳም ብሎ እኮ ጉብ በልቷል። ያ ስፕሪት እኮ ነው እዚህ ጋር የሚሰራ ከሞት የተነሳ እሱ ነው። አሁን ለምሳሌ ለመሰለ እግዚአብሔር በክርስቶስ በኩል ያመጣው ህይወት ስርዓት በሞት በኩል ለሁሉ ህይወት ከሰጠ አንተ ማነህ ሰውን ኃጢአተኛ እያልክ የምትኮንን? አንዱ ጻድቅ አንዱን ምናምን እኔ ፓስተር ነኝ ያኛው ምናምን። እግዚአብሔር በክርስቶስ በኩል ወልዶ ሁሉን ልጅ አድርጎ ተቀበለ። አሁን እግዚአብሔር ፓስተር የለውም። ፓስተር ያለው ሰይጣን ነው። አሁን ነብይ ያለው ሰይጣን ነው። መጽሐፍ ያለው ሰይጣን ነው። አሁን እግዚአብሔር አዳም አይደለም እያልኩ ያለሁት። ቆይ ልጨምርለት ሌላ አሁን በሁሉ ተገልጦ የሚኖረው ይሄ ከእግዚአብሔር የጀመረው ህይወት ስርዓት እንጂ እኔ ሌላ ነኝ እንደኛው ሌላ ነው እያልክ እያስፈራራክ ዘመንን መቀጠል አችልም። አሁን ውሸት ነው ይሄ። እግዚአብሔር ወልዷል፣ ፈጥሯል። ከየት አምጥተህ ነው አንተ አንዱን ኃጢአተኛ አንተን ፓስተር እኔ ሌላ እያልክ የምትከፋፍለው? አንድ ደግሞ ይሄ ነው። ከዚህ በፊትም ሰይጣን በሁሉ አንዱ ሆኖ ነበር የሚኖረው። አሁን ደግሞ የክርስቶስ ዘመን ነው ይሄ ዘመን የብርሃን ዘመን የትንሳኤ ዘመን ነው። በትንሳኤ ዘመን ላይ አንተ የሰይጣን ቃል ታወራለህ። ለአጋንንት ሰባት የአጋንንት ሰባት የተደሰትኩት ማኒፌስት አደረጋችሁ። ውስጣችሁ ያለው መንፈስ ምኑ አልቻለም። የትኛው ምን አለ ድንቁርና ምን ኖሮ አንተ ብታውቀው ነው ማመጣ ነው ስለቆ ምን አለ? ኦይ ፓስተር ነኝ ብለህ እንኳን የምትፈራ ማለት ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። እናንተ ፊደል አንተ ብታውቀው እባብ ልምጥምጥ መንፈስ ታያለህ። ፊደል በፊደል ስታወራው ራሱ እኮ ነው የምጽፈው። ይሄን ሁሉ የጻፈው ማን ነው? ራሱ። እሺ እናውራ እንደዚህ አንዴ ከተጠራን እናውራ። ይሄ የመጀመሪያው ሞት የተባለው መንፈስ ነው። ተገለጠ። አሁን ቅድም እንዳልከው እግዚአብሔር በውጭ ሆኖ እንዳልከው ማንኪያም ሹንካም መቅደስም እየሰራ ኳየር እያቆመ እየቀባ ዘይት መብት የለውም። ሌጋል ልጅ አድርጎ መጠቀም አይችልም። የእባብ ልጆች ናቸው። የዳቢሎስ ስለነበሩ ሌጋል ማንነት ስለሌለው እየቀባ ጨርቅም እያረገ ምንም እያረገ ኖረ። ከውጭ ሆኖ እግዚአብሔር ከውስጥ ግን በአመፅ ጸንሰ በኃጢአት ተወልዷል ተብሏል። ዳዊት የሚባለው የመጨረሻ ወደ እግዚአብሔር ተጠጋው ብሎ እንደ ልቤ ሲባል በአመፅ ጸንሰ በኃጢአት ተወልዷል። ያንተ ችግር እኮ ዘር ነው አለ። ዘር ነው አለ። አሁን ያን ዘር አስወገደ። ቅድም እንዳልከው ከመስቀል በፊት ፓስተር፣ ቄስ፣ ሼኪ ነበር። የሌለ ጉድ ያልተቀባ ጉድ አልነበረም። እግዚአብሔር በቅባት ነው የሚሰራው። የነቢያቱን አፋቸውን ተጠቅሞ ይላል እንጂ ልባቸውን አልተጠቀሙ። ልባቸው የሰይጣን ነው። ይሄ ህዝብ ደግሞ ወደ እኔ በምን ይመጣል አለ? በአፉ ይመጣል። በምን ልቡ ግን ከኔ ርቋል። የዳቢሎስ ነው። እግዚአብሔርም የነቢያቶችን አፍ የተጠቀመው አፋቸውን ነው እንጂ ልባቸው ነው። እውነት ነው። እኛ እናውራበት። ቀጥሎ ይሄንን ካስወገደ በኋላስ ሁሉም ሰው የክርስቶስ ልብ አለው፣ የክርስቶስ አይምሮ አለው። አሁን ዘሩ የማን ነው? የእግዚአብሔር ዘር ቀጠለ። አሁን በውጭ ነው እየለፈለፈ ያለው ሰይጣን። አሁን የዚህ ዘመን ነብይ አለኝ የሚለው ሰይጣን ነው። ፓስተር አለኝ የሚለው ማን ነው? ሰይጣን። ሹካ መቅደስ አለኝ ይሄን ነካብኝ የሚለው ማን ነው? ሰይጣን። ዘመኑ ስላልሆነ አሁን ሰይጣን አባት ሊሆን በጭራሽ በዘር ማን ውስጥም ሊገባ አይችልም። በዘር ሰው ውስጥ ገብቶ ሰው በሱ በኩል ወይ በአንተ በኩል ወደ ዓለም ሞት አይገባም። አሁን ሞት ሽሯል። ሞት መውጋ ይታል፣ ሲኦል ድል መንሳት ይታል። ሞትና ስለዚህ ኃጢአትም ጽድቅም ከሰው ያልጀመረ ኃጢአቱም የሰይጣን ነበር። ኃጢአቱም የሰይጣን ነው፣ ጽድቁም ራሱ እግዚአብሔር ነው ያመጣው። ስለዚህ ያንኛው ጨለማ ነው፣ ይሄ ብርሃን ነው። ቴንኪው። ከሰው የጀመረ ነገር የለም። ይሄን ወንጌል ስማንታው ነፃ እንድትወጣ ይሄ ራስ ማርፈስ ሆነ። ጉዳዩ የመንፈስ ዓለም እኮ ነው። አሁን አዳም ጋር ተቆነ ባንዴ ገባ። በየቀኑ እያስተማረ ነበር እንዴ ዓለም ላይ ደረሰው። ሞት እንዲሁ በዘር ይሰራ ነበር፣ በሰባኪ ማስተማሪ እየተጫወተ ጭራሽ። እግዚአብሔር ግን በሰባኪም በነቢያትም
አንድ ጻድቅ ሊያገኝ ምን አላለም? አልቻለም። ያን ሁሉ ዓመት እያስተማረ አንድ ጻድቅ ሊያገኝ አልቻለም። ያ ሁሉን እየሰበከ አንድ ጻድቅ ሊያገኝ የታዘዘው የለም። ሁሉ በሞት ተገዛ። አሁን ደግሞ እግዚአብሔር ከራሱ ወልዷል። ሁሉም የእግዚአብሔር ልጅ ነው። ሰይጣን አንዳች ሊያገኝ አይችልም። በየመንገዱ አሁን የሚጮ ኢየሱስ እግዚአብሔር እያለ ማለት ነው ሰይጣን ነው። ለምን ብለህ ብትል ዘፍጥረትም ላይ ለዛውም ያለ ዘመኑ የወደቀ አቅም ኃይል የሌለው ዘፍጥረት ላይ ለመጀመሪያ ጊዜ እግዚአብሔር መምሰል ያስተማረው ማለት ነው ሰይጣን አይናችሁ ግን በመልክና በምሳሌያችን ፈጠረ ይላል። እግዚአብሔር ፈጠረ ከነበሩበት ነገር ነው ያወጣው። እግዚአብሔርን ትመስላላችሁ ብሎ ትምህርት ያስተማረው ማለት ነው ጳውሎስ ነው እንዴ? ስለ አይን መከፈት ያስተማረው ማለት ነው። ስለ መብላ ስለ መጠጣ ዳቢሎስ ነው። ትምህርት የማን ነው ማለት ነው? እግዚአብሔር ይፈጣል እንጂ አያስተምርም። እግዚአብር አይሰጥም። ጭራሽ ትምህርትም የዳቢሎስ ነው። ታዲያ በትምህርት አሳታቸው። እግዚአብሔር በሬ ቆን አንተ ተምረህ ነው እናንተን ማለት ቆይ አንዴ ሳይቆርጥ እናንተን እግዚአብሔር በሬ ከፈለገ በሬ ያመጣል። ያስተምራል? በጭራሽ። በሬ ላመጣ ነው ብሎ ቾክ ይዞ ያስተምራል? በጭራሽ። ሰማይ ላመጣ ነው ብሎ ለማንም ያስተምራል? አይታሰብም። ይፈጥራል። ፈጣሪ ነው። ይህን እዝጌር አታውቁትም። ይፈጥራል። የእናንተ የሃይማኖት እዝጌርስ አስተምሮ ነው ሰው የሚፈጥረው። ሰው እኮ መንፈስ ነው ነፍስ ነው ስጋ ነው ተብሎ 6 ወር እኮ ሰዎች ቁጭ ብለው ትላልቅ ሰዎች ዶክተር ምናምን ደብተር ይዘው እኮ ሰው ማን ነው ስፕሪት ቦዲ ሶልን ደግሞ ከ3 ወር በኋላ ያስተምሩታል። ነፍስ ቀጭኔ ከሆንክ ስለ ሰው መማር ትችላለህ። ሰው ሆነ ደብተር ይዘህ የምትመር ፍጥረት ምድር ላይ እኮ ያለ እኮ ፍጥረት ቢኖር ከዝንብ ሆናለ ዘሯ ንብ ሆኖ ዘር አለ። ቅድም እንዳልኩ ቢጫ ወባ አላት። ቢጫ ወባ ለመማር ቢጫ ወባ ነኝ ብላ ደብተር ይዛ አትቀመጥም እኮ። ደንቆሮና ዲዳ መንፈስ ያለበት ፍጥረት ቢኖር ሰው ነኝ ብለህ የምትማር ደግሞ 6 ወር መባ ይሰበስቡባል። እግራቸውን እያነሱ ቻካፓፓ 6 ወር ራስን ያስተምራል። ቁጭ ብለህ ደብተር ይዘህ ትማራለህ። 6 ወር ሰውየው የሆነ ህንፃ ይገነባል። በ6 ወር ሰው ማን ነው በሚል ትምህርት በ6 ወር ውስጥ ገንዘብ ሰብስቦ ህንፃ መኪና ይገነባል። አንተ ማን ነህ? አንተ ነኛ የሚጠይቀው ሰውዬ ነው። በትክክል ግን ይሄ ጆሮ እንደማይሰማ አይን እንደማያይ ያው ምስክር ሶፎንያስ ዛሬ መጽሐፍ እንድትቀበል ወንጌል እንድትሰማ ነበረ እግዚአብሔር የሰጠህ እድል ነበር። ወንጌል አላችሁ ጭራሽ እና ወንጌል ልጅ ማንነት እኮ ነው። ወንጌል እኮ ልጅ እኮ ነው። ልጅ ነው እንጂ 4 ወንጌል ንግግር መሰለህ የፊደል መሰለህ አይደል እንዴ? ማቴዎስ ወንጌል እንዳይመስል፣ ሉቃስ ወንጌል እንዳይመስል። ቀራጭና ምናምን ዱርዬ ምናምን ናቸው እነሱ። ሲጀመርም አንደኛ አምነው ማያውቁ ምንም ማያውቁ ጸረ ክርስቶስ ሁሉም ክደው የኖሩ ናቸው። ማቴዎስ የሚባል ወንጌል የለም። አሁን እቀበላለሁ መጽሐፍ ቅዱስ ስላላልኩ እንዴ? አዎ ይሄው ማውራው ነው። መጽሐፍ ቅዱስ እኮ ይሄ ወንጌል አንተ ገልብጠህ የምትረዳውን በትክክል ነገሩን እያስረዳህ ልጅነት ነው። በትህትና መልስልኝ። እኔ ማውራው ነው ወንጌል አልክ። ቅድም ግን መጽሐፍ ቅዱስን እቀበላለሁ አላልክም? እቀበላለሁ። አሁንስ ታዲያ እነ ማቴዎስ የጻፉት ወንጌል አይደለም ነው እሱ። ጠይቀኛም ልመልስልህ። ምንድነው ወንጌል በለኝ። እሺ ምንድነው ታዲያ? ቴንክ ዩ ወንጌል እኔ አይደለም መጽሐፍ ቅዱስ ተቀበላለሁ ላወራልህ ነው። ከዛው ሮሜ 1 ላይ ልትቀስልኝ ወደ ሩቅ አትሂድ። ሩቅ አትሂድ። እነ ማቴዎስ የጻፉትን እነ ሉቃስ የጻፉትን እነ ማርቆስ የጻፉትን ነገር እየለቃቀመ ችግር ያምጣ ታምናቸዋለህ? አምናቸዋለሁ። ትቀበላቸዋለህ? ወንድሞቿ ሰማኛ አዳምጠኛ። አሁን ምንድነው ያልከው? ያዳምጥ። ማቴዎስ ወንጌል አይደለም ነው። ጣቢታ ወንጌል አይደለችም። አላዛር ወንጌል አይደለም። ቁስል ነው እንዴ? እነሱ የሌሉበት መጽሐፍ አለ እንዴ? እነሱ ባይኖሩስ ቢኖሩስ ወንጌል እሱ ነው። ስማኝ፣ ወንጌል ስለ ልጁ ስለ ኢየሱስ ነው። ይሄን ስማኝ፣ ቀጥል። በቃ ስማኝ። እንትና ጣቢቷ ልጁ ነች እንዴ? ኧረ በለው ቁስል ነው እንዴ? ደም የመሳደብ እኮ የተጻፈበት ሄዱና ዓለም ሁሉ ወንጌልን ስበኩ ማለት ወንጌል ንግግር ነው። ወንጌል ህይወት ነው። ስማኛ ብራብ ህይወት ይዞ የመጣው ማን ነው? ክርስቶስ ነው። ማን ያለው ታዲያ ማሐዘን ውስጥ እና ታዲያ ስማኝ፣ እኔን አሁን እኔ እሱ ልፍለፋ ነው እንዴ ወንጌል? ወይኔ እኔ ምንድን ነው ወይኔ የምትለው? ስማ ነው እኔ እንደው እናንተን አሉንም እንደው እግዚአብሔር ለቆ ይወጣል ከላይ ዳውን ራስ ነው የምታወራው። እንደው አንተ ነህ እኮ እኔ ያስቸገርከኝ እኔን ሆነ ነው ያስቸገርከኝ ነው። ልንገር እኔ ያዘን ለ20 ምናምን ዓመት ያገለገላችሁትን ቤተክርስቲያን ምእመን ይህንን ጌታ አገልግላችሁ ፍሬ እውነቱ ተገለጠ። እውነት ተገለጠ። ይሄ እኮ ነው ወንጌል። እናንተ ተቀይራለህ። አንተም ከዚህ በፊት እንግዲህ ሌላ ኧረ ዝም ምንም አልቀየርም። ምንም ሆኖ ውሸት ነው ውሸት ነው ማለት ነው። ይሁን ስማኝ፣ አይኖሩም አሁን ኧረ ውሸትን ነው። ረፍ የምን ቸርች ነው? አዳር ስራ የፈታ ሰው አካባቢ ቸርች አለቀም። ይሄ ነው በገባሽ አትገባም በጭራሽ ቸርች አትገባም ነበር። አላየኸውም? ተሳስተህ ነው። ተሳስተህ ነው። እኔ በደንብ አውቃለሁ የቸርች ገባ እንደነበረ ከማጋብረት እንደሚያደርግ ከገባ እንኳን አትወጣም። ካፌም ትገባለህ። ህንፃው እንደ ግንባር እስኪ አንዴ ወንድሜ ቸርች ማለት እንደው ታዲያ አንዴ ቸርች ማለት ነው። ይኸውልህ ስማኝ፣ ወንጌል መጽሐፉም እንደሚናገር እሱም እንዳለው ያኔ ኢየሱስ በስጋ ወራት ስለነበረ
ወንጌል ስለ ልጁ ነው ይላል። ወንጌል የሚባለው ልጅ ነው፣ የምስራች ማለት ነው። አንድ ልጅ ነበር። ያ ልጅ ያ ዘር ሲሞት ግን ብዙ ልጆች ሆነ። አንተም እኔም ወንጌል ማለት አይደንቲቲ ስብዕና ማንነት የምስራች ማለት ነው። ድሮ ልጅ ሲወለድ እዚህ ሀገር ዳይፐርና ገንዘብ ሳያወጣ ኢኮኖሚ ሳይበላ ጥይት ይተኮስ ነበር። አይተኮነ ልጅ ሲወለድ ይተኮሳል። የደስታ ነው። ወንጌል ማለት የተወለደ ልጅ ነው። እሱም አንተና እኔ ነኝ። አሁን የእግዚአብሔር ልጆች እኛ ነን። በዛ ዘመን ግን የእግዚአብሔር ወንጌል እኛ ነን። የእግዚአብሔር ወንጌል የእግዚአብሔር ቃል የእግዚአብሔር ስለናንተ ነው የሚሰበከው። አሁን ለምን ይሰበካል? ልጅ ነን ተወልደናል ነው። ይሄ ሰባኪ አጭበርባሪ መንፈስ። ሰባኪ ማለት እኮ ዘፍጥረት 3 ላይ እባቡ ማለት ነው። እኔ ሰባኪ እና እባብ ማለት እኮ ወጌ ጭራሽ እባብን አለኝ እና ታዲያ ሰባኪ ይኸውልህ፣ አንደኛ ስብከት ራሱ የጀመረው እኮ ከዳቢሎስ ነው። ሁለተኛ እግዚአብሔር ፈጥሮ ወልዶ እሱ በሱ ይኖር ነበር። መጥቶ ስብከት የሚባል ንግግር የሚባል ጀመረው ሰይጣን እኮ ነው። ቋንቋውስ ምንድን ነው? ሰበካ ማለት ምን ማለት ነው? አጭበርባሪ ሰባኪ ማለት አጭበርባሪ ባጭበረበረ ሰውዬ ጎን ባልፈጠረው ባልወለደው ነገር ላይ አቅም ስለሌለው ሰይጣን መፍጠር መውለድ ስለማይችል ሰባኪ ነው። መብትም ስላልሰባኪ ነበር። ሰብኮ ነው እግዚአብሔርን መስለው ተፈጥረው እንደሱ እንዳትሆኑ ነው ብሎ አታሉ የገባው ዳቢሎስ። ሰባኪ ስብከት የጀመረው ከሰይጣን ዳቢሎስ። ለእናንተ ስትፈልጉት ቅድም ሂዱ ወንጌልን ገልብጠህ ነው የምትረዳው። ልክ ነው። እሱ ወንጌልን ለፍጥረት ሁሉ ምን በል ሂዱና ስበኩ ተብሎ ተጽፏል ብለህ ስጠቀስ ነበረ። ከዛስ በዛው ሰው እንደው ታዘብ። ልክ ነው። ትንሽ 30 ደቂቃ እንኳን አዘጋጅ ስትገለበጥ አይደለም 30 ደቂቃ ነው። ትንሽ እንደው እዛው ፍሊፕ ታደርጋለህ። ሰው አሳስሮ የያዘ ክፉ ስፕሪት ያለ ከሳሽ ሰማይ ደግሞ ነው ብትቀየር አሁን ጨለማና አሁን አንተ ሰይጣን ነው ብሎ አለኝ እኮ ሰባኪ ማለት እኮ አሁን ፕሮግራም እየተመካ ያለ አቧራ ላይ የተቀመጠ አላልከኝም? አሁን አንተን አልከኝ እኮ ሰባኪ ማለት ብዬ ነው የተረጎምኩት። አንተን አይደለም እሱን አይደለም። ሰባኪ ነኝ አይደለም። ሰባኪው ሌላ ክፍል ነው። አንተ አይደለም ሆነም አንተ የሆንከው ነው የምትኖረው። ውሸትን ነው በሆነ ፕሮግራም ስለሚከፈለ የሆነ ነገር ስብከቱም ደግሞ ሰውን የሚያሳንስ ውሸት የሚያስፈራራ ኃጢአተኛ ነው እያልክ እሑድ እኮ ሰይጣን አም ፍሪ ነው የሚለው እኮ ሰቅሎ እሑድ ሰዎች ይሰበሰቡለታል። ከሳሽ ፓስተር፣ ቄስ፣ ሼክ ያለ የሚከስለት በየቦታው ኃጢአተኛ እየከሰሰ ሰይጣን ደግሞ አንፍሬ ኃጢአት ማለት የሰይጣን ነው ተብሎ እግዚአብሔር አስወግዶት ይሄን ልጅ እሑድ እየጠራ ኃጢአተኛ ነው የምትል ከሆነ የሰይጣን ምስክር ነኝ። የወንጌል ምስክር አለ በጭራሽ ሙሉ እሑድ እኮ ሰይጣን ሰማላለ ዘንበል ወንጌል ምስራች ነው። ውሸት ኢትዮጵያ ውስጥ በስተት የምስራች ተነግሮ ያውቃል። አንተ ልጅ ነህ ለዘላለም ትኖራለህ ይባላል። አማኝ ነህ ይችኛው አነ ሻወር ካልክ ሲወል ትገባለህ። እንዲህ ሰሞኑን እንዲደኑ እየለፈለፉ ነው። ደግሞ አንድ ያመነ ሰው አይጠፋም። ደንግጦ ድሮ አንዳንድ የምናውቃቸው ሐዋርያ የተባሉ ቦልደስ የነበሩ አሁን የሆነ ክፍል ሄደው ሻይ ሙዝ የሆነ እንትን ሲበሉ ፒዛ ሲበሉ አንተ ታቀፉ። ድሮ እኮ የማይጠፋው ዘር ተወልደናል እኛ ለዘላለም እንኖራለን የሚሉ ሰዎች ነበሩ። የሚመስል ነበራቸው። አሁን ላይ ሆዳቸው ኮሌስትሮል ላያቸው ላይ ሲበዛ ምን አሉ? አይ እኔ የምማምነው ሰው አምኖ ከካደ ይጠፋል። እሺ የዘላለም እኮ ነው የሚለው የዘላለም ሕይወት ነው የሚለው የማይጠፋ ዘር ነው። ከማይጠፋው ዘር ከተወለድ ይሄ ዘር ሰይጣንን ያሸነፈ ሞትን ሲኦልን ያሸነፈ ከሆነ ከሱ ዘር ከተወለድክ ማን ነው መንገድ ላይ የሚያስቀር? መንገድ ላይ የሚያስቀር ፈሪ አጋንንት ሰባኪ ከሱ አንጻር ነው አንተን የሚያየው። ትገባለህ። ሲጀመር ምን አገባው? እኔ ምን አገባኝ? አንተ ሲልንገር ታምናለህ፣ ትክዳለህ። ሲኦል ትገባለህ አገባም ብዬ የምፈርድ ማንኝ እኔ ማንን? እኔ እናንተስ ህዝቡን በፍርሃት በድንጋጤ ነፃ ወጥቶ እንዳይኖር እንዳይስቅ ሁላችን ጥቁር ምንድነው ያጎበጠንኛ? ምንድነው ያሻመቀቀን? እዝጌር ብለን ወደ እዝጌር ስንሄድ ኃጢአተኛ ናችሁ ይለናል። ወደ ፖለቲካው ስንሄድ ወደ ሃይማኖት ሁሉ ሚከስ የሚገል ገዳይ የሰው ልጅ በአቀኝ እኮ ነፃ ወጥቷል እኮ ከብሯል እኮ የሰው ልጅ። ይሄን ቃል ያወጣው እኮ ብሎ ጩኸት ካለም እኮ ምስክርነትም ካለ እኮ የሰው ልጅ ከበራል እኮ በአቀኝ የሰው ልጅ ከብሯል። ፔሬድ ከዚህ በኋላ በሞባይልና በሆነ ነገር በእንደዚህ አይነት ዕቃ ልታቃልል በቃ በቤት ተባርቋል አልተባረከም እያል ስራ በፈቱ ድንቁርና በያዛቸው 12ኛ ክፍል ማለፍ ያቃታቸው ሰዎች ተሰብስበው ፎቶአቸውን ለጥፈው በየቦታው የሚጮው ሰውን እየከሰሱ የሚኖሩ መሃይም የሰው ልጅ እግዚአብሔር በአብቀኛ ቀኛ ገና ጦርነት እርስ በርስ ገና እየቆረጥን ስጋችንን ሳንበላላ ቀራለን። ይሄ እኮ በዚህ ዘመን እግዚአብሔር ነፃ ያወጣውን ሰው እየከሰስክ በየቦታው ደግሞ ይቅርበል ለጦርነት ለምን እንጸልይ? መጀመሪያ ያከፋፈለን ማን ነው? ክርስትና፣ እስላም፣ ጴንጤ፣ ጆባ፣ ኦሮሞ፣ አማራ፣ ትግሬ ብለው ከፈሉን። የትግርኛ አማራ የኦሮሞ ቸርች ተብሎ ዋና እዚህ ምድር ላይ ወንጌል ብለህ የምትለው አይደል? ሰው ነው የመጀመሪያ የብሔር ወንጌል ተብሎ የብሔር ቸርች የተከፈተው ኢትዮጵያ ውስጥ እያመሳ ያለው ማን ነው?
ትግሬ ነኝ የትግርኛ ቸርች ነው ያለ ኦሮሞ ያማራ የትግሬ ተብሎ ኦፍ ኮርስ ስለዚህ ቆይ ልጨርስ ይሄ ብሔር ሰለጠነና አሁን ሰልጥኖ ምድሪቷን እየበጠበጠላል ኖ ህገ መንግስታችን ይፈታል። ቆይታሪ እንደው እኔ አንተ ጋር ነው ህገ መንግስታችን እኛ ስለ እግዚአብሔር መንግስት ነው እኛ ምናወራው ያወራው የእግዚአብሔር መንግስት ኦሮምኛም አይደለም አማርኛም አይደለም እንግሊዘኛም አይደለም ቸርች ነው ግን ቆይ ነገር አይደለም። ስለዚህ ሰዎች በኦሮምኛ ያመልካሉ፣ በኦሮምኛ ይሰበካሉ፣ በአማርኛ ይሰበካሉ። በኦሮምኛ ግን ከዛ ይጋደላሉ ይጋደሉ ያልቀጥሉ አሁን ምድሪቷ ላይ ክርስቲያን ታረደብን እያሉ የጮሁ ክፍሎች አሉ። እስላም ታረደብን፣ ሰው ታረደብን አይደል? ኦሮሞ ሞተብን እያሉ ነው። አማራ ሞተብን እያሉ ሰው ሞተብን ከሞተ በኋላ እንኳን ኦሮሞ አማራ ነው አፈር አይደለም ሬስ አይደለም። ምን ድንቁርና ውስጥ ነው ያለ ነው። አሁን ቀልዱንም ተወውና እናውራ። ለምንም ወይም መሞት አለብን ወይ ካለን ደግሞ ይሄ ትውልድ ነፃ መውጣት አለበት። ሰው ነው መጀመሪያ። ኦሮሞም አማራም ትግሬ ያለ ሲሞትም አፈር ነው። ሲተኛ የሚረሳ ነገር ደግሞ ስተኛ የምትረሳውን ነገር ብሔሬ ሃይማኖቴ ባህል ያትበል። ሰው ሲሞትም አፈር ነው ሲኖርም አፈር ነው። አፈር ነው የተባለው ፈጣሪው ሲለው ሁሉም አፈር ነው አለቀ። ሲሄድም አፈር ያፈር ኦሮሞ ያፈር አማራ ደግሞ ቼንጅ አላደረገም። ቆሞም አፈር ነው ሲሄድም አፈር ነው። በዚህ መግደልም መሞትም የለም። ስለዚህ የሰው ዘር አንድ የሆነበት ሚስጥር ተደብቋል። ይሄ ደግሞ መውጣት አለበት። በቃ ምድር ዓለም ነፃ መውጣት አለበት። እኛ እዚህ ሰፈር አይደለም ማወራ ስለ ሰፈር አይደለም ማወራ ዓለም ላይ የተፈጠረው ሰማይና ምድር ነው። የሰው ዘር ከዛ ተገኝቷል። በምድር ሁሉ ሊኖር ተገብቶታል። የሆነ የተወሰነ ቅድም እንደዚህ ያሽከረከርከው እዚህ ውስጥ አይደለም ሰው ያለው። እስቲ የዓለም ካርታ ነው እዚህ ጋር እንኳን ዓለምን ሊያኖር ቀርቶ ይሄ እኮ አዚም ነው። ይሄ ፕሮግራም ነው። ይሄንን የከተቱት ውስጣችን አፍሪካ ምንለው ምንም ምንለው ይሄ ነው የተከተተው። ውሸት ነው። ቅድም አልኩ የት አለ እዚች ውስጥ የት አለ? አንድ ሰው ቆሞ ይሄዳል እዚች ላይ አንድ ሰው ያስቆማል? የለም። ስለዚህ አንቀልድ። በቃ ምንም አሁን እኔ እናንተ ቀልደን ብናል ከዚህ በኋላ ልጆች የሚመጣው ምን መሰለህ ታሪ እግዚአብሔር ኃጢአት ብሎ የሚቆጠረው ከሰው ጋርም አልተጣላም ከሰው ጋርም እርቅ አላደረገም። እንግዲህ ሰዎቹም የሆኑ ራሱ እኮ ነገሩ በአካል መጥቶ እኮ 3 ዓመት ተኩል አስተምሮ እኮ የኢየሩሳሌም መንግስት መቼ ተመልሳለህ እኮ ነው ያሉት። የእግዚአብሔር መንግስት ንግግር ቢለውጥ ከዋናው እኮ ተምረዋል። 3 ዓመት ግን ያ ንግግር ምንም ነገር እንደማያደርግ ስለሚያውቅ ይሄኛው የመጀመሪያውን አሮጌ መልክ አስወግዶ ህይወት ማንነት ዘር ሆኖ የቀጠለው እኮ ራሱ ነው። ከራሱ አስተምሮቱ ይሄ ነው ወንጌል ማለት። አስተምሮቱ ሲነሳም ደግሞ ካዳችሁኝ ብሎም አላስፈራራቸውም አልኮነናቸውም። ሲነሳም ደግሞ አላስፈራራቸውም አልኮነናቸውም። ወደ አባታችሁና ወደ አባቴ ነው እኮ ያለው። የጋራ አላጋቸው የጋራ መንግስት አደረገ፣ የጋራ አባት አደረገ። ከዛ በፊት የትኛውን ቦታ ላይ አባቴ ወደ አባታችሁ አላለም። ለምን? በሁሉ የሚሰራው አንድ ዘር ስለነበረ ያ ዘር መስቀል ላይ ተወገደ። ከየት አምጥቶ ነው አሁን ሃይማኖት ኃጢአተኛ የሚለው? ሰው ኃጢአትን አልሰራም። ሰው ኃጢአት ከሰራ እኮ ራሱ እግዚአብሔር ሰራ እኮ ነው። እንደ መጽሐፉ አባባል የእግዚአብሔር መልክ ስለሆነ ይሄ ደግሞ ምህረት አይኖረውም። እግዚአብሔርን ስንሳደብ ምህረት አይኖረውም ደግሞ ምንም። ለዚህ እኮ ነው የማይምሩ። ታዲያ ለምንድን ነው አሁን አንተ እሱ ሌላ ነህ እኔ ሌላ አድርጎ ውስጡ የሚያየው መነጽር ምንድን ነው? ስራ ይፍረስ። ፕሮግራሙ ለምንድን ነው የሚለያየው? ይኸውልህ ዳርክ ከሆነ ጨለማ ከሆነ አንድ አድርገህ ማየት አትችልም። ብርሃን ላይት ሲበራ አንድ አድርጎ ነው። እናንተ በርቶላችሁ ነው። ምኑ ነው አንተ ስለኛ አንተ ለምን ተነጠለናለህ? ስለ ዓለም አታወራም እንዴ? ስለ ዓለም ለምን አታወራም? ማንም አላለ። አንተ ፕሮግራም ነው አለ። ስማኝ አየነው ችግራችሁ እሸት ከዛም ከዚህም ለቃቅሜህ ያመጣኸው የተቀመጠ አቧራ አለ። እሱ እየተራገፈ ይሄ አምስት ጣት አፍንጫ ጆሮ አንድ ነን። እኔ እናንተ አንድ ነን። በዚህ ግን አንተ እንዴት ዛሬ መጽሐፍ ተቀበል። እኔ አንድ ነገር ዛሬ መጽሐፍ ተቀበል። ታናሽ ወንድም ልንገራችሁ። መጽሐፍ ተቀበል። ወንድም ታናሽም አይደለም ታላቅም አይደለም። አንድ አይነት ማለት ነው። ወንድም ማለት አንድ አይነት። እሺ ይኸውልህ በሰላም ተረዳሁት ባህላ